የኦንላይን ፍቅረኛዋም የልጅቷን ውፍረት ሲያይ በጣም ደነገጠ። ቪዲዮ ቻት ሲያወሩም ግማሽ ፊቷን ብቻ የምታሳይበት ምክንያት ገባው። አይናፋር ስለሆነች ፊቷን ምሸፍን ነበር የመሰለው። ፍቅረኛዋም ቶሎ ብሎ መሄድ ፈለገ። ልጅቷ ግን በጣም ውድ የሆነ ሰዓት እንደ ስጦታ ይዛለት መጣ ነበር። ሰዓቱን ሲያይ ሊሄድ የነበረው ልጅ ለገንዘብ ብሎ ቁጭ አለ። ከዛም ለገንዘቧ ብሎ ሊጠቀምባት አሰበ። ከዛ በኋላም ማታ ላይ ለመዝናናት በጣም ብዙ ገንዘብ አስወጣት። ማታም እየተዝናኑ እያለ ልጅቷን ለማሳመን ብሎ ከጓደኞቹ ጋር ድራማ መስራት ጀመረ። ጓደኞቹ እሷን ይሰድቧታል፣ እሱ ደግሞ ለሷ ይከራከርላታል። ልጅቷም የልጆቹን ንግግር ሰምታ አዝና እያለ ፍቅረኛዋ ለሷ ሲከራከርላት ሰማች። ልጅቷም በጣም ደስ አላት። ትክክለኛ ወንድ እንዳገኘች ተሰማት። ከዛ ጊዜ በኋላ ሁለቱ ፍቅረኛ ማቾች ቀን ቀን አሪፍ የፍቅር ጊዜ ያሳልፋሉ። ማታ ላይ ደግሞ ከጓደኛዋ ጋር ይማግጣል። ግን ይሄን ነገር ለረጅም ጊዜ ሊደብቀው አልቻለም። አንድ ቀን ልጅቷ ለፍቅረኛዋ ስትደውልለት ልታገኘው አልቻለችም። ከዛም ወንድሟ መጣና የፍቅረኛዋንና የጓደኛዋን ክህደት አሳያት። ልጅቷ ግን ፎቶውንም አይታ ልታምን አልቻለችም። ውሸት ነው ብላ ከወንድሟ ጋር ተጣላች። ከዛ በኋላ ግን ወንድሟ ቪዲዮ ከፈተላት። ያየችውን ነገር ማመን አልቻለችም ነበር። ማታ ላይም ፍቅረኛዋን በግልጽ ልታወራው እቤቱ ሄደች። የፍቅረኛዋ በር ጋር ቆማ ረጅም ሰዓት ስትጠብቀው ነበር። ከዛ ግን ሌሊት ላይ ፍቅረኛዋና ጓደኛዋ መተው ሲሳሳሙ አየቻቸው። ከዛም ልታፋጥጣቸው ወደ እነሱ ሄደች። ምንም መፍረት የማታውቀው ጓደኛዋ ግን አንዴ ስለተያዘች ልጅቷን በድፍረት ማሸማቀቅ ጀመረች። ፍቅረኛሽ ሳይሽ ራሱ ያመዋል፣ ለሷ አትመጥኝውም እያለች ተናገረቻት። ከዛ ፍቅረኛዋና ጓደኛዋ ተያይዘው ጥለዋት ሄዱ። በስተመጨረሻ ልጅቷም እንደተከዳች ገባት። ከዛም ልጅቷ አዝና የምታረገው ግራ ገብቷት እያለ ወንድሟ መጣ፣ አቅፎ አጽናናት። ከዛ በድንጋጤ ራሷን ሳተች። ከዛም በልጁ እርዳታ ስፖርት እየሰራች ክብደቷን ቀንሳ አዲስ ሰው ሆነች።